ሰላም እንዴት ናችሁ? ዛሬ 5 ስራዎችን እነግራችኋለሁ ማለት ነው። ይሄ 5 ስራዎችን ለመስራት ኢንተርኔት እና ሞባይል ወይም ላፕቶፕ ብቻ ነው የሚያስፈልጋችሁ። ከዛ ውስጥ አንዱ ካላችሁ ይሄንን ስራ መስራት ትችላላችሁ ማለት ነው። አንደኛው ይሄ አፕሊኬሽን ነው። ይሄ አፕሊኬሽን ቶሎካ ይባላል። ይሄ አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር አወርዳችሁ መጠቀም ብቻ ነው። በመጀመሪያ ውስጥ ስትገቡት እንደዚህ ይመስላል። ጎግል ስትሉት ቀጥታ በጎግል ኢሜላችሁ ይከፈታል ማለት ነው። ከዛን ስራው ቀላል ነው። አንደኛው ኤአይ ፎቶ መለየት አይችልም። እሱን እንዴት እንደሚለየው ማሳየት ብቻ ነው። እሱም ቀላል ነው። አንደኛው ወደ እናንተ የሆነ ፎቶ ወይም የሆነ ቪዲዮ ይላካል። ከዛን ውስጥ አያችሁ ምንድነው ውስጥ ያለው ቀጥታ ሰው ካለ አዎ የስ ወይም ደግሞ ኖ ብቻ ነው የምትሉት። ጥያቄ ይጠየቃል። ከዛን ጥያቄ አንብባችሁ ከዛን ጥያቄ መመለስ ብቻ ነው። ከዛን የሆነ ቪዲዮ ይላካል። እሱም ቪዲዮ አይታችሁ የምጠይቁት ነገር ካለ እሱን ትመልሳላችሁ ማለት ነው። በእንግሊዘኛ ከጠየቃችሁ ችግር የለም። እንግሊዘኛውም ካላወቃችሁ ይሄንን ፎቶ አንስታችሁ ቀጥታ ወደ ቻትጂፒቲ ልካችሁ ቻትጂፒቲ ምን እንደሆነ ይነግራችኋል ማለት ነው። ቀጥታ እሱንም ትፈጽማላችሁ ማለት ነው። ሁለተኛው ክሊክ ወርከር ይባላል። ብዙ ስራ ነው ውስጥ ያለው። ይሄ ክሊክ ወርከር የሚባለው ዌብሳይት ወይም ደግሞ አፕሊኬሽን አውርዳችሁ መጠቀም ትችላላችሁ። ይሄ ክሊክ ወርከር ከፕሌይ ስቶር ወይም ከአፕ ስቶር ማግኘት ትችላላችሁ ማለት ነው። ከዛን አውርዳችሁ ውስጥ ስትገቡት ብዙ ስራዎች ነው ያለው። እሱንም አንድ መርጣችሁ መስራት ብቻ ነው። የኔ የምመርጠው ይሄ ጥያቄ መመለስ ነው። ብዙ ፖይንት ወይም ደግሞ ብዙ ፐርሰንት ነው በዶላር የሚከፍላችሁ። ቀጥታ በፖይነር ማውጣት ትችላላችሁ እሱንም ማለት ነው። ሶስተኛ ሪሞ ታስክ ይባላል። ሪሞ ታስክ ማለት ኤአይ በማስተማር ከፍ ያለ ዶላር ወይም ብር ማግኘት ትችላላችሁ ማለት ነው። ይሄ ስራ ከነገርኳችሁ ሁለቱ የሚለየው ዶላሩ የሚከፍላችሁ ዶላር ትንሽ ከፍ ያለ ነው። ከአምስት እስከ 10 ማግኘት ትችላላችሁ ማለት ነው። ይሄ ስራ የሚለየው ኤአይ በማስተማር ከፍ ያለ ዶላር ማግኘት ትችላላችሁ ማለት ነው። ይሄ ስራ ለመስራት ስልክና ኢንተርኔት ብቻ ነው የሚያስፈልጋችሁ። ይሄ ስራ ምርጥ ነው ብዬ ነው የማስበው። ይሄንን ስራ ለመስራት ትንሽ እውቀት ነው የሚያስፈልጋችሁ። ከሌለም ችግር የለም። የሆነ ጥያቄ ይጠየቃል። ከዛም ይሄንን ከጠየቃችሁ ስራ ውስጥ አንዱን ፎቶ አንስታችሁ ወደ ቻትጂፒቲ መላክ ነው። ቻትጂፒቲ የሚነግራችሁን ነገር እዛ ላይ በመመለስ ስራችሁን መፈጸም ትችላላችሁ ማለት ነው። ይሄ ስራ ቀላል ነው ብዬ ነው የማስበው። እንደውም ይሄ ስራ ይመረጣል ከሁለቱ የነገርኳችሁን ስራ ይሄ ይበልጣል ብዬ ነው የማስበው። አራተኛው ክሊክ ወርከር ይባላል። ክሊክ ወርከር ማለት ሰው በመጋበዝ ወይም ደግሞ ሊንካችሁን የክሊክ ወርከር የእናንተ ሊንካችሁን ወስዳችሁ ቴሌግራም ላይ፣ ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ፣ ስናፕቻት ላይ እዛ ላይ ካስቀምጣችሁ አንድ ሰው ከገባ ከ5 እስከ 10 ዶላር ይሰጣችኋል ማለት ነው። አስቡት 5 ሰው ከገባ 25 ወይም ደግሞ 50 ዶላር ታገኛላችሁ ማለት ነው። ይሄ ስራ ቀላል ነው ብዬ ነው የማስበው። የእናንተ ቴሌግራማችሁ ላይ፣ ቲክቶካችሁ ላይ ሊንካችሁን በማስቀመጥ ሰው በመጋበዝ የእናንተን ዶላር ማግኘት ትችላላችሁ ማለት ነው። ይሄም ቀላል ነው ብዬ ነው የማስበው። ወደ ቀጣዩ ስናልፍ አምስተኛውና ዋነኛው የመጨረሻው ስራ ፌቨር ይባላል። ፌቨር ማለት ዌብሳይት ነው። ውስጥ ከገባችሁ ወደ ጉግል ትሄዱና ፌቨር ብላችሁ ትጻፋላችሁ። ከዛ በኋላ ውስጥ ከገባችሁ በኋላ ሳይን አፕ ስትሉት የእናንተ ጉግል ኢሜላችሁ ይወስዳል። ከዛም በኋላ ለእናንተ ዌብሳይት ይሰጣችኋል ማለት ነው። ያንን ዌብሳይት ውስጥ ቪዲዮ፣ ጽሁፍ፣ ፎቶ ታስቀምጣላችሁ። ከዛ ውስጥ ሰው እየመጣ ይገዛል። ከፌቨር ነው የሚገዛው ከእናንተ ሳይሆን ከፌቨር ነው የሚሰጠው። ከፌቨር ነው የሚገዛው። ከዛ ከፌቨር ከገዛ በኋላ ፌቨር $5 ወይም ደግሞ $10 ይሸጣል። $5 ተሸጠ $2 ወይም ደግሞ $3 ትወስዳላችሁ። ከዛን ቀጥታ ወደ ፖይነራችሁ ይገባችኋል ማለት ነው። ይሄ ስራ ትንሽ እውቀት ቢያስፈልግም ቀላል ነው ብዬ ነው የማስበው። ለእናንተ ፎቶ ማንሳት ወይም ደግሞ ጽሁፍ ለመጻፍ
ትንሽ ስራ ነው ብዬ ነው የማስበው። ካልቻላችሁ ጽሁፍ በእንግሊዝኛ ካልቻላችሁ ቻትጂፒቲ ወይም ደግሞ ጄሚናይ በመጠየቅ እዛ ውስጥ ታስቀምጣላችሁ። ሰው እየመጣ ይገዛል። ለእናንተ ዶላራችሁ ከፍ ይላል ማለት ነው። ይሄ አንድ ቦታ ይሸፍናላችኋል ማለት ነው። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ካፈጠንኩት ይቅርታ። ኮሜንት ላይ ምን እንዳልገባችሁ በኮሜንት ጠይቁኝ ማለት ነው። ይመቻችሁ።